ሰፈር አንድ ቅባት አለ እንደዚህ ዞር ብዬ ስመለስ ነው በአንድ የግራውንድ ፕላስ 4 ገንብቶ ሬንጅ ሮቨር የነዳው እና ፍፄ ይለኛል ተምታቶበት ነው ብዬ አንድ ሁለት ቀን አቤት አልኩት ከዛ ፍፄ ይለኛል በሶስተኛውም ቀን ኧረ እኔ ስሜ ስለው አይ አውቃለሁ ብሎ 1000 ገጭ አረገልኝ እንዴት ስለው ቃል እንደሆነ ካቃለሁ ባካ አለኝ አይ 1000 ብር ከሰጠ እንኳን ስሜን ሰፈሬን ለውጣለሁ ብዬ ዝም አልኩ ሌላም ቀን ተመዞ ፍፄ አለኝ ይሄ ሰውዬ ነገር ፈልገኛል እንዴ ብዬ ግራ ገባኝ እኔ ለካ ነገር ወዲህ ነው በቀደም ዜና እየሰማው 50% ኢትዮጵያውያን ደሃ ናቸው አለ ከዛ 25% ፍጹም ደሃ ናቸው አለ እንዴት ነሽ ፍፄ በነገራችን ላይ የምትሞትበትን ቀን ለማወቅ ፎርሙላው ቀላል ነው አለኝ ሰፈርኙ ልቀፋይ ልጅ ነው ነገር ስራው አላማረኝም ይሆናል ብዬ ዝም አልኩ አላመንከኝም አይደል አለኝ አዎ አልኩት እድሜ ላይ 40 ጨምርበት አለኝ እሺ አልኩት 20 ቀንስለት አለኝ ከ40 ላይ አዎ እሺ አልኩት በ10 አባዛው አለኝ እሺ አልኩት አንድ ደቂቃ የሚሆን ሲያስደምረኝ ሲያባዛ ይቆየና ስንት ሆነ አለኝ አይታወቅም አልኩት ትክክል ነው የምትሞትበት ቀን አይታወቅም ስትኖር በፍቅር ኑር ለምሳም ይሆን 100 ብር ይዛለሁ ያለኝ ትላንትና አምሽቼ ወደ ሰፈር እየመጣሁ ጠባብ ሹልክታ ላይ ያገኙኝ አንደኛው ስለት ይዟል አንደኛው ፌሮ ሶስተኛው ኮብልስቶን ያዘ በጣም የልማት ሰዎች ናቸው ምንድነው ልጆች አልመሸም ወይ ሌባ እንዳያገኛችሁ አልኳቸው አይ በጊዜ እንገባለን በጎ አድራጎት እየሰበሰብን ነው አሉ እንዴ በጎ አድራጎት ጥሩ ነው ብዬ 100 አወጣው በበጎ ፈቃደኝነት 100 ሰጠው ላልፍ ሳለ ዳረኛው ኮብልስቶን ያዘው እንደው በበጎ ፈቃደኝነት 100 ብትጨምር አለ እልልህ ስል እንደው ይበቃ እንደው ብዬ ነው እንጂ እኔ 100 ልጨምር ወይ ልል ነበር አልኩት እሺ ብዬ አውጥቼ 100 ሰጠው አሉ በቃ እንዴ እንዳንተ ሰው ሁሉ በጎ አድራጎት ቢተባበር ቅርንጫፍ ሁሉን ከፍት ነበር አሉ እውነት አልኩኝ እኔ እንደው ባይሆን ሌባ እንዳያገኛችሁ አስገድዶ የሚቀማ በጊዜ ግቡ አልኳቸው እሺ አሉና እንተባበር ለማለት ነው